እስኪ ቤተሰብ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ዛሬ ከሙቢ ቲዩብ ጋር ተገናኝቻለሁኝ ከሙባረክ ቲዩብ ማለት ነውና ተገናኝተናል። ያው ከኋላ እየመጣ ነው እና እስኪ ላይክ እያደረጋችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። ኢንሻአላህ ቪዲዮን እስከ መጨረሻ ድረስ ተከታተሉት። እንግዲህ በዛሬ ቭሎጌ ሙቢንም እንዳጋጣሚ ያገኘችዋለሁ ማለት ነው። ቪዲዮ እስከ መጨረሻ ድረስ ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። እንግዲህ ዛሬ የጁማ ከሰዓት ቭሎግ ነው ምሰራላችሁ። በዛሬ ቪዲዮ ያው የሁለት ቀን ቭሎግ ነው። ጁማ አይጫንም ቪዲዮ ወይ ቅዳሜ ወይ እሁድ ነው የሚጫነው። ምክንያቱም ሌሎችም መጨማመራቸው ነገራቶች ስላሉ ማለት ነው። ኢንሻአላህ ያው አሁን መጀመሪያ ላይ ቡታጀራ አርብ ቀን ገበያ የሚውለው ወይም አርብ ትልቅ የሚባለው ገበያ የሚውለው ወይም አርብ ወይም ደግሞ ማክሰኞ ነው እና አርብ ስለሆነ የፈለኩት ነገር በደንብ ስለማገኝ ወደ አርብ ገበያ ነው የምንሄደው እና እስኪ አብረን ሄደን አንዳንድ ቅመሞችን እንገዛለን። አረፋ እየደረሰ ነው እንደምታውቁት እና ለአረፋ በዓል ኢንሻአላህ ባላ ፈቃድ የታዘዝኩትና እንዲሁም ደግሞ አንድ በእድሜዋ ገፋ ያለች አክስቴ ያለች ስሪልኝ ያለችኝ ነገር አለ። እሱም ቂቤ ነው። እንግዲህ ዛሬ በዛም ቂቤ እናመጣለን። ቂቤ ያዘዝኩት ቂቤ ነው። ሀቂቃ ለራሴም ለነሱም ነበር ያዘዝኩት፣ ግን የራሴው ይቆያል። አሁን የነሱን ነው ማመጣው። ቅድሚያ ለትእዛዙ ብለን ማለት ነውና ያው ያክስቴ ያው እንትን አይደለም እና የትእዛዝ ደግሞ እንትን ስላለብኝ አሁን መስራት ደርሻለሁ። መጀመሪያ ቅመሞቹን እንገዛለን፣ ከዛ ወደ ቂቤው እንሄዳለን ማለት ነው። ቂቤው ወደምናመጣበት ቦታ እንሄዳለን። መጀመሪያ ግን ቅመሞቹን እናመጣለን በጊዜ፣ ምክንያቱም ዝናብ እየመጣ ስለሆነ እንዳይዘብብን መጀመሪያ ስራችን መጨረስ አለብን ማለት ነው። አብራችን ቆዩ እና ታክሲ እየጠበኩኝ ነው መስመር ላይ። እንግዲህ ገበያው ይሄንን ይመስላል። በነገራችን ላይ አርብ ቀን ገበያ ላይ ቪዲዮ መቅረጽም ሆነ እቃ መግዛት ራስ በጣም ነው የሚያስጠላችሁ። ግን ያው ባልትና ላይ ትንሽ ነገር ስለሚወደድ ብዬ ነው ለቅመሙ ስል ነው ሀይቃ የመጣሁት እንጂ ለቤት ገበያ ራሱ አርብ ቀን መምጣት አያስፈልግም። እዚህ ገበያ በጣም ነው እንትን የሚለው ሻምታ የሚበዛው፣ ሰው የሚበዛው፣ ጫጫታ የሚበዛው እና ኢንሻአላህ ይሄን ይመስላል። እንግዲህ በስንት እንትን ፈልገው ቦታ ደርሻለሁ። ቅመሞች እኔ የምገዛው ደንበኛዬ ያው እዚህ ጋር ሴቶች ሞልተውበታል። ይህ የአውሮፓ ነው። እዚህ ጋር ደንበኛ ያለ ግን አውሮፓ ነው። አንድ ኪሎ 2000 1 ኪሎ ነው 2700 ብር አንድ ኪሎ ኮረሪማ ነው 2700 ብር። ያው አያችሁት 1 ኪሎ 2700 ብር አለኝ። 2700 ብር ኮረሪማ ይሄን ይመስላል። ያው እንግዲህ ግማሽ ለራሴ ነው፣ ሩብ ደግሞ ለሁለት ሰው ሩብ ማለት ነው። ለኔ ግማሽ አድርጎ 1 ኪሎ ነው የለካው። ለኔ ግማሽ አድርጎ ሩብ ያደርገዋል ለሁለት ሰው ማለት ነው። ዝናብ መጥቷል በጣም ማለት ነው። ይሄ ሩብ እያደረገው ነው። አልጀመረም አህመድ ሲኒ ቀነጥ ሩቡ ገዛ ነው። ሩቡ ላክስቴ ማለት ነው። የስንት ፈልገሽ ነው? ለስካራማ ስንት ነው? 350 ኑሱ ይሄ ሩብ ነው። አዎ
ሩብ ይሄ ነው። እሺ ሂሳብ አድርገው። ይኸው ነጭ አዝሙድና ጥቁር አዝሙድ ነው። ኮረሪማ ገዛሁኝ። አሁን ሂሳብ አድርግልኝ። እሺ እንግዲህ ቤተሰብ ያው ቭሎጉ በሁለት ነበር ለቅላችኋለሁ፣ በአንድ ነበር ለቅላችኋለሁ። የሁለት ቀን ቭሎግ ግን በጣም ረዥም ስለሚሆን አሳጥሬዋለሁ ማለት ነው። ይሄኛው አንድ፣ ከዛ የቂቤ አነጣጠሩ ደግሞ ያው የሁለት ሰው ነው የማነጥረው። አሁን አቅልጬዋለሁ። ኢንሻአላህ ማምሻ አነጥረዋለሁ ማለት ነው። እና የቂቤው ደግሞ ለብቻው ለቅላችኋለሁ ማለት ነው። ይሄኛው ለብቻው የቂቤው ለብቻው ለቅላችኋለሁ፣ ቪዲዮ እንዳይረዝምባችሁ ማለት ነው ውድ ቤተሰቦቼ። እና እዚህ ጋር ደግሞ ሙቪ አግኝቼው ነበር ማለት ነው። ከእንትን ስመለስ ቂቤ የማመጣበት ቦታ ሄጄ ስመለስ ማለት ነው። እና ያው ቂቤ እንደነገርኳችሁ ነው። ለራሴ ትንሽ ነገር ቆይ ተብያለሁ። የለም ምክንያቱም ቤት ስለሆነ የምታዘጋጀው እኔ ሴትዮ ቤት ስለሆነ የምታዘጋጀው ያው ቂቤ ለጊዜው የላትም እና ለትእዛዝና ለአክስቴ ያክል ብቻ ለሁለት ያክል ብቻ ነው ያመጣሁት። የራሴን ደግሞ ቆይቼ ሄጄ አመጣለሁ ማለት ነው ኢንሻአላህ። እና እዚህ ጋር ያው ከጀርባ ይሄ ሙቪ ቲዩብ ሙባረክ ቲዩብን አግኝቼው ነበረ። እንግዲህ ሙባረክ ቲዩብ ልክ እየቀረስኩ እንደሆነ ሲያቅ አላሁ አለም እየመጣ ነበረ፣ ከኋላ ወደ እኔ እየመጣ ነበረ እየቀረስኩ እንደሆነ ሲያቅ ምናልባት በካሜራ ላለመግባት ይሁን ምናልባት ደግሞ እየቀረጸች ነው ሀሳቧ እንዳልሰርቀት ሊሆን አላቅም። ማለት በሰዎች ላይ መጥፎ አስተሳሰብ ብቻ ማሰብ ጥሩ አይደለም። አንዳንዴ ምናልባት ፌመስ ስለሆነ ለቆኝ ሄዶ ነው የሚለውም ነገር ላስብ እችላለሁ። ግን አላቅም፣ ምናልባት ፌመስም ስለሆነ ለቆኝ ሂድ፣ ምናልባት ደግሞ እየቀረስኩኝ ስለነበረ ቪዲዮ አላበላሽባትም ብሎም ይሂድ፣ አላሁ አለም አላቅም። ግን እየመጣ ነበረ፣ ከዛ ተቀየሰ ወደ ሌላ ቦታ ሄደ ማለት ነው። እና እኔም በነገራችን ላይ ሙባረክ ቲዩብ ማቀው በፊት ዩቲዩበር ከመሆኑ በፊት ነው። ሙቪን ዩቲዩበር ከመሆኑ በፊት ነው ማቀው። ቤት የሚመጣ ነበረ። የዛኔ ዩቲዩበር አልነበረም። አይቀ ሙባረክ ማለት በጣም የዋህ በጣም ምስኪን በጣም ጥሩ ልጅ ነው። የዋህ ልጅ ነው። ምስኪን ልጅ ነው። እና በቃ እኔም አላስጨነኩትም ማለት በቃ እሱ ወደ ሌላ ቦታ ሲቀየስ ዝም አልኩት ማለት ነው። ግን እኔ ማቆም ልክ ቀረጻ ሳቆም ደግሞ መጣ ማለት ነው። ግን አልጠየኩትም። በቃ ለምንድነው የሄድከው? ለምንድነው ስቀርጽ ወደ ኋላ የቀረኸው? ምናምንም አላልኩትም። በቃ አለፈ ማለት ነው። እሱ አያቀኝም። ብዙ ጊዜ እኔ ኒቃቢስት ስለሆንኩኝ ዘውትር የሚያየኝ ሰው ነው ምናልባት የሚያቀኝ እንጂ ሌላ አያውቁኝም። እና በነገራችን ላይ ጉንፋን ይዞኛል። ዱአ አድርጎልኝ ድምጼ ተዘግቷል። እና ዘውትር የሚያየኝ ሰው ከሆነ እንጂ ብዙም ሰው አያቀኝም። እና ምናልባት እሱ አላወቀኝም ሊሆን ይችላል ማን እንደሆንኩኝ። እኔ ግን ሙቪን ማቀው በፊት ከና አብረሽ ጋር መስራት ከመጀመሩ በፊት ጭራሽ በቃ ስለ ዩቲዩብ ምንም ነገር አያውቅም ነበር። ሀይቃ ግን በጣም የዋ በጣም ምስኪን ልጅ ነውና ይሄን እላችኋለሁ ውድ ቤተሰቦቼ። ኢንሻአላህ ቀጣዩ ቪዲዮ የቅቤ አነጣጠሩን ሙሉ ለቅላችኋለሁኝ። ታዩታላችሁ እንዴት አድርጌ እንደምሰራ። ቅቤው ሌላ ታሪክም ስላለው ኢንሻአላህ እዛ ላይ ደግሞ ታሪክ ነግራችኋለሁ ማለት ነው። የቅቤው ታሪክ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።